ቻይና የአሜሪካን አስጠነቀቀች። ትናንትና ዶናልድ ትራምፕ የሆርሙዝ ሰርጥን ዘግቼ ከኢራን ነዳጅ የሚጭኑ መርከቦችን በሙሉ አስቆማለሁ ብለው መዛታቸውን ተከትሎ ቻይና እጅሽን ሰብስቢ የኔ ናት ብላ እያስጠነቀቀች ነው ያለችው። እንደምታውቁት የኢራን 90% የሚሆነውን የነዳጅ ኤክስፖርት የምትገዛው ቻይና ነች። ኦር የቻይናን ከ20 እስከ 25% የሚሆነውን የነዳጅ አቅርቦት የሚቀርበው ከኢራን ነው። እዚህ ውስጥ አሜሪካ እጇን አስገብታ እንግዲህ ይህንን ብሎክ አድርጋለሁ ማለቷን ተከትሎ በእኛ ጉዳይ ላይ እጃችሁን ማስገባታችሁን አቁሙ ብላ አስጠንቅቃለች። በሌላ በኩል የቻይና ዲፌንስ ሚኒስቴር የሆኑት ዶንግ ጆ እንደተናገሩት አሁንም መርከቦቻችን ሆርሙዝ ሰርጥን አልፈው ነዳጃቸውን እየቀዱ ነው። ማንም ሊያስቆማቸው አይችልም። ኢንተረስታችንን እናስከብራለን። ሌሎች የፎሬን ሀገራቶች በትምህርት ጥቅስ ያስቀምጡትና ያው አሜሪካን ማለት ነው እጃቸውን እዚህ ውስጥ ከማስገባት እንዲቆጠቡ አስጠንቅቀዋል። ይህ በእንዲህ እንዳለ ሮይተርስ ዛሬ ይዞት በወጣው ዘገባ እንግዲህ ዶናልድ ትራምፕ ትናንትና ከትናንት ጀምሮ ዘግቻለሁ፣ ማንም የኢራን ነዳጅ ጭኖ የሚወጣ የለም ብለው ዘግቻለሁ ብሎ በፈከሩበት ሰዓት ግን ዛሬ የቻይና ሁለት መርከቦች አንደኛው ወደ ሆርሙዝ አልፎ እንደገባና አንደኛው ደግሞ ከሆርሙዝ መልሶ እንደወጣ ታውቋል። ሰው ሁለት መርከቦች አልፈዋል። ይህንን ብሎኬድ ማለፋቸው ታውቋል። እና ዶናልድ ትራምፕ እያሉት ያለው ነገር ያን ያህል ኢፌክቲቭ ነው ወይ? ይህን ብሎክ ማድረግ ያን ያህል ኢፌክቲቭ ነው ወይ ነው ወይስ የቻይናን የነዳጅ ጫኝ መርከቦች ከኢራን የሚገዙ ነዳጅ ጫኝ መርከቦችንስ ማስቆም ይችላሉ ወይ የሚለውን እስካሁን ድረስ ምንም የታወቀ ነገር የለም። ምክንያቱም የቻይና መርከቦች አሁንም እያለፉ ነው። ኤንድ ቻይና ደግሞ አስፈላጊውን ሁሉ እርምጃ ወስዳለሁ እዚህ እንትኔ ውስጥ ኢንተርፌር ለማድረግ የሚሞክሩ ብላለች። ጉዳዮቹን በውይይት ፍቱ እንጂ በእኔ ጉዳይ አትግቡ ብላለች። እንግዲህ ቻይና